እንግዲህ አሁን የት ነው የምንገኘው ማለት ነው? እንግዲህ አሁን ሳይታችን ውስጥ ላይ ያለው ሰሚት 72 42000 ካሬ ላይ ያረፈ ያልኩሽ ይሄንን ይመስላል። ከዚህ በፊት ያስገነባናቸው 72 ላይ ያለው አፓርትመንት ቤቶች እነዚህ ናቸው። ቪላ ቤቶች 32 በላይ ያስረክበናል። የካሳንቺሱ ሳይታችን 3000 ካሬ ላይ ያረፈ ነው። 50% የባንክ ብድር አለው። የምናስረክበው ደግሞ በ2 ዓመት ተኩል ውስጥ ነው። እንደነገርኩሽ በካሬ ከ93000 ብር ጀምሮ ነው የምንሸጠው። በጣም በጥሩ ሎኬሽን ላይ በጥሩ ዋጋ ማለት ከባለ 1 እስከ ባለ 3 መኝታ ቤት አለ። ለምሳሌ ባለ 2 መኝታ ቤት 115 ካሬ አለ፣ ባለ 1 70 ካሬ አለ፣ ባለ 3 ደግሞ 165 ካሬ አለ። እዚህ ከፊት ለፊታችን ደግሞ የምትመለከቱው ከ7 ቀን ጀምሮ የምናስረክበው ያልኩሽ ማለት ነው። በ7 ቀን፣ በ6 ወር፣ በ1 ዓመት ከ6 ወር እንዲሁም ደግሞ በ2 ዓመት ተኩል የምናስረክባቸው ሳይቶች ደግሞ እነዚህ ናቸው። እዛ ጋር ደግሞ በካሬ ከ77000 ብር ጀምሮ እየሸጥን ነው ማለት ነው። ከባለ 1 እስከ ባለ 3 መኝታ ቤት ድረስ። ባለ 3 ደግሞ 165 ካሬ አለ። አጠቃላይ ዋጋ 15.1 ሚሊዮን ብር ነው። ሰው እየኖረበት ያለ ስለሆነ የከርሰ ምድሩ ኦልሬዲ ወጣለት ነው። የውስጥ ለውስጥ መንገድ፣ የልጆች መጫወቻ እንዲሁም ደግሞ አሚኒቲዎች G+4 አለ። ራሱ የቻለ ሙሉ አንድ ብሎክ አሚኒቲ ማለት ነው። እዛ ውስጥ ለሀዘን ቢሆን ለደስታ ቢሆን የመሰብሰቢያ አዳራሾችን ጨምሮ የሚያካትት ፓርኪንግ፣ የልጆች መጫወቻ፣ ኢንዶር አውትዶር ሁሉ ነገር የተሟላለት ነው ማለት ነው። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ የተገኙት እንደዚህ በጣም በሚያምር ኮምፓውንድ ውስጥ ነው። የት ነው ካላችሁኝ ደግሞ በመሃል ሰሚት 72 ላይ የሚገኝ በጣም ቅንጡና በጣም የሚያምር ኮምፓውንድ ውስጥ ነው እየተገኘ ያለሁት። እንግዲህ እዚህ ኮምፓውንድ ውስጥ በካሬ ከ77000 ብር ጀምሮ እየኖራችሁ ለ1 ዓመት ያህል የምትከፍሉበትን አማራጭ የምታገኙበት ቦታ ነው። በተጨማሪ ደግሞ በመሃል ካሳንቺስ በካሬ ከ93000 ብር ጀምሮ እንዲሁም የ50% የባንክ ብድር አሪፍ። ታዲያ አፓርታማ ቤቶችን ይዘን መተናል። አንደኛው ካሳንቺስ ነው የሚገኘው 50% የባንክ ብድር የተመቻቸለት ነው። በካሬ ከ93000 ጀምሮ አለ። አንዱ ደግሞ 72 ላይ ነው። ሰሚት 72 ላይ ኮምፓውንድ አፓርትመንት ውስጥ እንደነገርኩሽ 42000 ካሬ ላይ ያረፈ ነው። ከዚህ በፊት ያስረከበው ብዙ ቤቶች ቪላ ቤቶችም አፓርታ ቤቶችም አሉ። እሱ ላይ ደግሞ 3 ብሎኮችን ከ7 ቀን ጀምሮ የምናስረክባቸው ቤቶች አሉ። ባይዘው በ7 ቀን የምናስረክበው አለ፣ በ6 ወር የምናስረክበው አለ፣ በ1 ዓመትና በ2 ዓመት ተኩል የምናስረክበው አለ። ሶ የተወሰነውን ከፍለው ቀሪውን እየኖሩ ለ1 ዓመት እንዲከፍሉ አርገተን ያመቻቸነው አለ። እዛ ጋር ደግሞ በካሬ ከ77000 ብር ጀምሮ እየሸጥን ነው ማለት ነው። ከባለ 1 እስከ ባለ 3 መኝታ ቤት ድረስ። በጣም ጥሩ። ስለዚህ ከ7 ቀን ጀምሮ ነው የምናስረክበው ብለሽኛል። ብዙ ጊዜ ይሄ ነገር አልተለመደም። ያው ሰው በቀናት ራሱ መረከብ ቢፈልግ ከቀናት አንስቶ እስካሉት ረዘም ላሉ ጊዜያትን እያስረከባችሁ ትገኛላችሁ ማለት ነው። እውነት ነው። በጣም ጥሩ። ታዲያ ይሄን ሁሉ ነገር ካልሽኝ አይቀር እስቲ ወዳላችሁ አሚኒቲዎች እንግባና አካባቢው ምን ይመስላል? ለምን ያንን ቦታ መረጣችሁ? ለኢንቨስትመንት ወይ ለመኖሪያ ቤት አመቺ ነው ወይ ብለሽ ታስቢያለሽ? በሚገባ እንግዲህ ሎኬሽኑ ስንመርጥ ለመኖሪያ በጣም ምቹ የሆነ ሰፈር ነው። ሰሚት 72 እንደነገርኩሽ ከዚህ በፊት ያስረከብነው ቦታ አለ። ጌታስ መንደር ይባላል። በደንብ የሚታወቅ የመኖሪያ መንደር ነው። ቪላ ቤቶች አሉ፣ አፓርታማ ቤቶች አሉ። ኦልሞስት ሰው እየኖረበት ያለ ስለሆነ የከርሰ ምድሩ ኦልሬዲ ወጣለት ነው። የውስጥ ለውስጥ መንገድ፣ የልጆች መጫወቻ እንዲሁም ደግሞ አሚኒቲዎች G+4 አለ። ራሱ የቻለ ሙሉ አንድ ብሎክ አሚኒቲ ማለት ነው። እዛ ውስጥ ለሀዘን ቢሆን ለደስታ ቢሆን የመሰብሰቢያ አዳራሾችን ጨምሮ የሚያካትት ፓርኪንግ፣ የልጆች መጫወቻ፣ ኢንዶር አውትዶር ሁሉ ነገር የተሟላለት ነው ማለት ነው። እና አሚኒቲ አሁን አዲስ የሚገዙ ሰዎች ምንም አያሳስባቸውም። ኦልሬዲ ውስጥ የሚኖሩ ሰዎች እየተገለገሉበት ያለ አሚኒቲ ስላለ ማለት ነው። ሰፈሩ ደግሞ ሙሉ ለሙሉ ሪል ስቴቶች ያሉበትና ሰዎች ለመኖሪያ የሚመርጡበት ሙሉ ለሙሉ የለማ አካባቢ ነው። ኮሪደር የሚገባለት ነው ማለት ነው። በጣም ጥሩ። እንግዲህ ያው 2 ቦታዎችን በዋነኝነት ጠቅሳሽልኛል፣ ካሳንቺስ እና ሰሚት 72 ብለሽኛልና እስቲ የካሳንቺሱ ሳይታችሁ ምን ይመስላል? እሺ የካሳንቺሱ ሳይታችን 3000 ካሬ ላይ ያረፈ ነው። 50% የባንክ ብድር አለው። የምናስረክበው ደግሞ በ2 ዓመት ተኩል ውስጥ ነው። እንደነገርኩሽ በካሬ ከ93000 ብር ጀምሮ ነው የምንሸጠው። በጣም በጥሩ ሎኬሽን ላይ በጥሩ ዋጋ ማለት ነው። እና ምንድነው የምናደርገው 50%ቱን ያለምንም ዋጋ ጭማሪ ከስተመሮች እስኪረከቡ ድረስ መክፈል ይችላሉ። ባይዘው በ2 ዓመት ተኩል ውስጥ ያለምንም ዋጋ ጭማሪ 50%ቱን ደግሞ ከተረከቡ በኋላ የባንክ ብድር ለረጅም ዓመት አመቻችተናል ማለት ነው። እና ከባለ 1 እስከ ባለ 3 መኝታ ቤት አለ። ለምሳሌ ባለ 2 መኝታ ቤት 115 ካሬ አለ፣ ባለ 1 70 ካሬ አለ፣ ባለ 3 ደግሞ 165 ካሬ አለ። ቅድመ ክፍያ ከ720 ብር ጀምሮ አለ። ባለ 2 ደግሞ ከ1.2 ሚሊዮን ብር ጀምሮ አለ። ባለ 3 ደግሞ 1.6 ሚሊዮን ብር ጀምሮ አለ ማለት ነው። እንደነገርኩሽ 50% ነው እስኪረከቡ ኤክስፔክት የምናደርገው ሙሉ ለሙሉ ከስተመር እንዲከፍል ማለት ነው።